بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد ውድ ተከታታዮች ሁላችሁም ባላችሁበት ሰላማችሁ ይብዛ። ታምኔል ላይ እንዳያችሁ ዛሬ በጣም አሪፍ የሆነ አንድ ሊጠቅማችሁ ይችላል ብዬ ያሰብኩትን ነገር አምጥቻለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ሁሌም የምንለቀው ቪዲዮ ወደ እናንተ በኖቲፊኬሽን ወይም በማሳወቂያ መልክ እንዲመጣላችሁ የደወል ምልክቱን ማብሩት፣ ላይክ በማድረግ ጀምሩት። የቪዲዮውን ለሌሎችም ሼር አድርጉ። ሀሳብ ካላችሁ ወይም ደግሞ ይሄ ቢስተካከል አሪፍ ይሆናል የምትሉት ነገር ካለም ኮሜንት ላይ ማጋራታችሁን አትተው። በሚቀጥለው ቪዲዮ ለእናንተ በምን መልኩ ማቅረብ አለብኝ ለሚለው ለኔ የሚያግዘኝ ይሆናል ማለት ነው። ዛሬ እንዳያችሁት ጉግል ክሮም ወይም ደግሞ ጂሜል አካውንትን እንዴት ነው ክሬት ማድረግ የምንችለው ነው። አንድ ስልክ ተገዝቶ ጂሜል አካውንት ከሌለው አይከፍትም። ያው ብዙዎቻችሁ ይህን ታውቃላችሁ። ምናልባት አንዳንድ ሰዎች አዲስ ስልክ ስትገዙ እንደገዛችሁ ዝም ብሎ ሲሰራላችሁ ያለ ጂሜል አካውንት የሚሰራ ይመስላችኋል። ግን እውነታው እንደዛ አይደለም። አንድ ስልክ ከፋብሪካው ወጥቶ ጂሜል አካውንት ካልተሞላበት በስተቀር ስልኩ አይከፍትም። ጂሜል በጣም የተለያዩ ብዙ ጥቅሞች አሉት። በጣም ብዙ ጥቅሞች አሉ። ለብዙ ነገራቸው ይጠቅማል። ከሰዎች ጋር መልእክት ለመላላክ፣ የተለያዩ ፋይሎችን ለመቀበል፣ ለመስጠት እና ወዘተ በጣም ብዙ ጥቅሞች አሉትኝና ይሄን ነገር ማወቅ አስፈላጊ ነው። በተለይ ስማርትፎን ተች ለምትጠቀሙ ሰዎች ይሄ በጣም አስፈላጊ ነው። ለኮምፒውተር፣ ለላፕቶፕ፣ የትኛውም ትላልቅ ኢንተርኔት አክሰስ የሚያደርግን መሳሪያ የምትጠቀሙ ከሆነ ጂሜል አካውንት ልታውቁ ግድ ይላል ማለት ነው። ስለዚህ ዛሬ ስቴፕ በስቴፕ እያንዳንዱን ደረጃ ጂሜል አካውንት እንዴት መክፈት እንደምትችሉ አሳያችኋለሁ። መጀመሪያ እዚህ ጋር እንደምትመለከቱት ጂሜል ለመክፈት እንግዲህ ከፈለጋችሁ በፕላይ ስቶር ምን መምጣት ትችላላችሁ። ከፈለጋችሁ እዚህ ጋር ጉግል የሚለውን ትነኩትና ጉግል የሚለውን ከነካችሁ በኋላ ቀጥታ እዚች ጋር እንደምታዩት ያቲችን ፕሮፋይል ምልክቷን ትነኳታላችሁ። እኔ ስለከፈትኩኝ ነው። ያው እናንተ ካልከፈታችሁ ቀጥታ ይመጣል። አሁን እኔ ጂሜል አካውንት አለኝ እንደምትመለከቱት የተከፈተ ነው ጂሜል አካውንቴ። ለእናንተ ለማሳየት ስለሆነ አሁን አድ ጂሜል አካውንት የሚለውን ነካለው ማለት ነው። እዚህ ካላችሁ በኋላ ጂሜል አካውንት አድ ጨምር የሚለውን ለማግኘት እዚህ የቀስቷን ምልክት ትነኳታላችሁ ማለት ነው። የቀስቷን ምልክት ስነካው እሱ ራሱ አድ የሚለውን ያመጣላችኋል። እዛው እንደምትመለከቱት አድ የሚለውን ነክታችሁ በፊት ለፊት ከሌለ ወደ ታች ትወርዳላችሁ፣ ስክሮል ታደርጉታላችሁ። ከዛ እዚህ አድ አናዘር ጂሜል አካውንት ሌላ ጂሜል አካውንት አስገባ ይለኛል። እሱን አሁን አስገባለሁ ማለት ነው። እሱን ትነኩታላችሁ አንድ ጊዜ። ከዛ የራሳችሁን ፓስወርድ እንድታስገቡ ይጠይቃችኋል። ያው እንግዲህ ይሄ ያው በኔትወርካችሁ እንትን ነው። ያው እዚህ ጋር ስትመጡ እንግዲህ ከዚህ በፊት ጂሜል አካውንት ካላችሁ በዚህ አጋጣሚ አዲስ ስልክ በመገዙ ሰዓት ጂሜል አካውንት ያለሱ ስለማይከፍት ጂሜል አካውንት ሲጠይቃችሁ ከዚህ በፊት ጂሜል አካውንት ካላችሁ እዚህ ጋር ጂሜል አካውንታችሁን ትሞላላችሁ ማለት ነው። አሁን ግን የፈለግነው አዲስ ጂሜል ለመክፈት ክሬት ለማድረግ ስለሆነ ታች ክሬት ፍጠር የሚለውን ነካትና እዚህ ጋር ያው ያስመርጣችኋል። ለፐርሰናል ለራሳችሁ ለግል ነው፣ ፎርዋርድ ለቢዝነስ የስራ ነው ይላችኋል። የመጀመሪያውን እናንተ እዚህኛውን ብላሽ ነው ካላችሁ መጀመሪያ ላይ ያለው። ከዛ በኋላ እንግዲህ ለጂሜል አካውንት ስም ያስፈልጋል። እንደምታውቁት መጀመሪያ ላይ የራሳችሁን ስም፣ ሁለተኛ ላስት ኔም የሚለው ላይ ደግሞ የወላጅን ስም ታስገባላችሁ። እንደምታዩት ይሄኛው ኦፕሽን ነው የሚለው፣ ልትዘሉትም ትችላላችሁ ማለት ነው። እኔ እስኪ ዝም ብዬ ማህሙድ ልበለው። ማህሙድ ይሄኛውን ያው የአባታችሁ ስም የወላጅ ስም
ታስገባላችሁ ላስት የሚለውን ከፈለጋችሁ የቀረን እኔ ኔክስት ልበለው ዝም ብዬ፣ ምክንያቱም ኦፕሽናል ነው የሚለው። ኦፕሽናል ማለት ከፈለክ ሙላ ነው የሚለው። እንደምታዩት እዚህ ጋር እንደምትመለከቱት እቺ ኦፕሽናል የምትላላት ማለት ነው። እቺ ማለት ነው ኦፕሽናል ከሆነ ያው መምላትም አለመምላትም ትችላላችሁ ማለት ነው ትርጉሙ። እዚህ ከመጣችሁ በኋላ መንዝ አለ፣ ደይ አለ፣ ይር አለ። ከዛ ዝቅ ሲል ደግሞ ጀንደር አለ። እዚህ ጋር መንዝ የተወለዳችሁበትን ወር፣ እዚህ ጋር ደይ የተወለዳችሁበትን ቀን፣ እዚህ ጋር ይር የተወለዳችሁበትን ዓመተ ምህረት እና እዚች ጋር ደግሞ ጾታችሁን ተሞላላችሁ ማለት ነው። ያው ይሄ ትክክለኛ መሆን አለመሆን ይችላል። ብቻ የፈለጋችሁትን ማስገባ። ለምሳሌ መንዝ የሚለው ጃንዋሪ ያልኩትኝ፣ ደይ የሚለው ዝም ብዬ 5 ልበለው፣ ይር የሚለው 2000 ልበለው። ያው በፈረንጆች ስለሚቆጥር 2000 ያልኩት ያው ከ18 ዓመት በላይ እንደሆናችሁ አድርጋችሁ ሙሉለት ማለት ነው። እኔ እንደዚህ ሞላሁኝ። ከዛ ጀንደር የሚለው እዚህ ጋር ጾታ የሚለው ማለት ነው። እዚች ጋር ያለችዋን ይችን ቀሷን ትነኩና እንትን ትላላችሁ ማለት ነው። እሱን ከነካችሁ በኋላ እንግዲህ ጾታ ትመርጣላችሁ። እዚህ ጋር እንደምትመለከቱት ሜል አለ፣ ፌሜል አለ። ሴት ከሆናችሁ የመጀመሪያው ይሄ ነው። ይሄን ትነካላችሁ። ሜል ከሆነ ወንድ ከሆናችሁ ደግሞ ይሄን ሜል የሚለውን ትነኩና ወንድ ነው ትሉታላችሁ። ከዛ በኋላ ምን ታደርጋላችሁ? ኔክስት የምትለው እዚች ጋር ኔክስት የምትለውን ትነኳታላችሁ ማለት ነው። አሁን እንደምትመለከቱት ጂሜላችሁን አስገቡ እያላችሁ ነው። ጂሜል መሐመድ ብለን ነው እኛ እንትን ያለው መሐመድ ነው ማህሙድ ነው ማህሙድ። ያው ብዙ ጊዜ እሱ ራሱ ክሬት አድርጎ ያመጣላችኋል። ግን ማህሙድ 1 2 3 እስኪ እንግዲህ ካሳለፈ እንየው። the user is take another ይላል። የሆነ ስም ትጨምሩበታላችሁ። ማህሙድ ናስ ማህሙድ ናስረዲን አልኩት። ዝም አሳልፈኝ። ያው እናንተን ለማሳየት ለሳምፕል ነው እየሞላው ያለው እንጂ የምጠቀምበትኝ ጂሜል አይደለም። ከዚህ ጋር እንግዲህ ፓስወርድ ታስገባላችሁ። ልብ በሉ እዚች ጋር የምታስገቧት ፓስወርድ በጣም ወሳኝና የጂሜል አካውንታችሁን መቆጣጠሪያ ፓስወርድ ነች። አሁን የከፈታችሁት ጂሜል አካውንት ይህችን ፓስወርድ ከያዛችሁ በየትኛውም ስልክና በየትኛውም ፒሲ ወይም በየትኛውም ዲቫይስ ላይ መጠቀም ትችላላችሁ። ለዛ አሪፍ የሆነ ፓስወርድን ብላችሁ እስኪ ድረሱት የማትችሉት ፓስወርድ መሆን አለበት። ከዛ 1 2 3 4 አልኩ ዝም ብዬ ለእናንተ ያው ለማሳየት ነው። እንዳልኳችሁ እኔ የምጠቀምበት ይሄ አይደለም፣ ግን እናንተ አከፋፈታችሁን እንድታውቁት በሚል ነው። ከዛ እንደዚህ ማህሙድ ብላችሁ የማትረሱት መሆን አለበት። ያኒ ሁሌ ልታስታውሱት የምትችሉ ከሆነ ነገር ጋር አያይዛችሁ ብጽፉ ወይም ከስራ ቦታችሁ ስራ አካባቢያችሁን የምትሰሩበት መስሪያ ቤት ስም ሊሆን ይችላል፣ ወይም የምትሰሩበት መስሪያ ቤት ልዩ ቁጥር ሊሆን ይችላል። በቃ አላደ በጥቅሉ ልረሱት የማትችሉ ወይም የስልክ ቁጥራችሁን መጨረሻና መጀመሪያ እንደዚህ ልታደርጉ ትችላላችሁ። ብቻ እዚህ ጋር የምታስገቧቸው ቁጥሮች የማይረሱ መሆን አለባቸው ማለት ነው። ከተረሱ ግን ጂሜል አካውንቱ ጥቅም ቢስ ይሆናል። ይሄው እንደምትመለከቱትኝ ይሄው ጂሜል አካውንታችን በሚገባ ተከፍቷል። ማህሙድ ይላል። ይሄው ማህሙድ ናስረዲን 1 2 3 4 1 2 3 ጂሜል። ከዛ ምን እናደርገዋለን? እዚች ጋር ኔክስት የምትላለች ቀጥል የሚል ነው። እሱን ነካዋለን። ይሄ እንግዲህ ሪቫይዝ እንደ ተርም ነው እና ህግጎች ናቸው። አንድ ጉግል ጂሜል አካውንትን ስትከፍት ልትስማማቸው የሚገባ ተርሞች፣ ህጎች አሉ። እነሱን ያው እናንተ ከፈለጋችሁ ማንበብ ትችላላችሁ። እዚህ ጋር
ግን ያው እናንተ ላይ ምንም የሚያመጣው ችግርም ስለማይኖር እዚህ ጋር ዝም ብላችሁ አያግሪ ተስማምቻለሁኝ በህጎቹ ትሉና ትሞላላችሁ። ከዛ ያሳልፋችኋል ማለት ነው። በዚህ መልኩ በጣም አሪፍ በሆነ መልኩና በቀላሉ መስራት ትችላላችሁ። ያው እኔ ስለማልፈልግ አሁን ያው ወደ ኋላ ላጥፋው ማለት ነው። ሲጀመርም እናንተን ለማሳየት ለሳምፕል ነው እንጂ ጂሜል እየከፈትኩ አልነበረም ማለት ነው። ይህን ይመስላል። በዚህ ቪዲዮ እንደምትጠቀሙ ተስፋ አድርጋለሁ። ጠቃሚ ቪዲዮ ነው ብዬ አስባለሁ። ለሌሎችም ሼር አድርጉላቸው። ማለትም ይሄ ነገር ያስፈልጋቸዋል ለምትሉት ሰዎች ሼር አድርጉ፣ ላይክም አድርጉትኝ ቪዲዮውን። እንዲሁም ሀሳባችሁን ያስቸገራችሁ ቦታ ካለ ወይም ሌላ እንድሰራላችሁ የምትፈልጓቸው አይነቶች ነገሮች ካሉ ምንጭ ስጡኝና እነዚያን ነገር እሰራላችኋለሁ ማለት ነው። አብረን ስለነበርን እጅግ በጣም አመሰግናለሁ። የሚቀጥለው እስከምንገናኝ ደህና ሁኑ። ሰላም አለይኩም ወራህመቱላህ።